አማና እንደው ይሄንን ቪዲዮ እስከ መጨረሻ ሰምታችሁ ለሌላውም ሼር እንድታረጉልኝ በአክብሮት ጠይቃለሁ። እንደው ነገሩ ግዳጅ ሆኖብኝ እንጂ አማና እንኳን ማለት አልነበረኝም። ባረከላሁ ፊኩም። በመጀመሪያ ሰላሙላህ አለይኩም ወራህመቱላሂ ወበረካቱ። ወላሂ አላህ በሚያየው ይሄንን ቪዲዮ ለመስራት ይሄንን ሳምንቱን ሙሉ ከራሴ ጋር ስታገል ነበረ። በዚህ በኩል ምናልባት ይሄንን ቪዲዮ ብሰራ የእህቶቼን ወንጀል ወይንም ደግሞ የእህቶቼን ሚስጥር ኦፊሻሊ ማውጣት ይሆንብኝ ወይ በዚህ በኩል ደግሞ ይሄንን ቪዲዮ ባልሰራ ከሚከተሉኝ እህቶች አንድ ሁለት እህቶቼን እንኳን ከዚህ ወንጀል ማስጠንቀቂያ ያቅተኝ ይሁን እንዴ? ብቻ በጣም ብዙ ከራሴ ጋር ከታገልኩ በኋላ ነገሩ ጋር ያለ ጉዳይ ስለሆነ ሚስጥር እንዳልሆነ ሲገባኝ ለመስራት ወሰንኩኝ። ታዲያ ምንድነው ይሄንን ቪዲዮ ስሰራ ማንንም ሆኜ ምንም ሆኜ አይደለም። እኔ አንድ ተራ ከናንተ ከሁላችሁም ያነስኩኝ አላህ ደብቆልኝ ሰትሮልኝ እናንተ ዘንድ ሰው አድርጎ ያቆመኝ እንጂ ማንንም ሆኜ ወይንም በማንንም ለመፍረድ አይደለም። ታዲያ እዚህ ሶሻል ሚዲያ ላይ የሚያዩኝ ወይ የሚያቁኝ አንዳንድ እህቶች ሲጨንቃቸው ሲቸግራቸው ያሉበትን ህይወት ያሳለፉትን ነገር እየመጡ ያማክሩኛል። ታዲያ በዚህ አጋጣሚ ብዙ የወንጀል ዜናዎችን ስሰማ ውላለሁ። ከምሰማቸው እና ሁሌ ስሰማቸው ልቤን የሚሰብረው ራሴን ወላሂ መቆጣጠር የሚያቅተኝ በጣም ለመናገር እንኳን ቃላት የሚያጥረኝ ይሄን አድርጊ እንኳን ብዬ ለመምከር እንኳን አቅም የሚያሳጣኝ አንድ ነገር አለ። እሱ ምንድነው? አንዳንድ እህቶች አሉ ሱብሃንአላህ ወንጀልን በወንጀል ማስደቅ የሚፈልጉ እህቶች። እነማን ናቸው ካላችሁኝ ወዶምና ፈቅዶም ይሁን ተሳስቶ በዛች ደቂቃ ዝሙት ላይ ወድቆ ዝሙትን ከሰሩ በኋላ ሱብሃንአላህ በዛች በሰሩት ዝሙት አጋጣሚ ሲያረግዙ ያንን የሰሩትን ዝሙትን ለማጠብ ሲሉ ያረገዙትን ልጅ የሚያስወጡ የሚገድሉ እህቶች ናቸው። አላህ በሚያየው በአብዛኞቻቸው ደግሞ ሀገር ቤት ላይ ባል ያላቸው አሊያም ደግሞ የበፊት ኒካህ ያላቸው ኦኬ የሆነ ቅራኔ ኦር ደግሞ የሆነ ነገር በመሐላቸው የጋፕ ሲፈጠር በንዴት ሄጄ እንደዚህ ያደረኩኝ ወይ ደግሞ ያ ሰው እንደዚህ ውለታ ውሎልኝ ወይም ከጠለብ የሚጠፉ ናቸው በአብዛኞቻቸው እንደዚህ አይነት ወንጀል ላይ የሚወድቁት። ታዲያ ማለት የምፈልገው አንድ ነገር አለ። የትኛውም ወንጀል የትኛውም የአላህ Subhanahu Wa Ta'ala ድንበርን የሚያሳልፍ ስራ ሁሉም ጨለማና የሚያስፈራ ነው። ልክ እንደ ዝሙት ግን አእምሮን የሚያጨልም ልብን የሚያጨልም ህይወትን የሚያጨልም ቤትን የሚያጨልም ፊትን